ስንቶቻችሁ ይህንን ታውቃላችሁ? ቪዛ ካርድ ለማውጣት ባንክ ቤት ድረስ መሄድ እንደማይጠበቅባችሁ ታውቃላችሁ? ሰላም ጤና ይስጥልን ውድ ቤተሰቦች፣ በዛሬው ቪዲዮ ቤታችሁ ቁጭ ብላችሁ ቪዛ ካርድ እንዴት እንደምታወጡ አሳያችኋለሁ። ይህ ቪዲዮ ብዙዎችን ከውጣ ወረድ ስለሚታደግ ቪዲዮ ላይክ እና ሼር በማድረግ ለብዙ ሰዎች እንዲደርስ ማድረግ ትችላላችሁ። በቅድሚያ ወደ ሞባይል ባንኪንጋችን መግባት ስለሚጠበቅብን ኮከብ 889 መሰላል ብለን እንደውላለን። ከዛ አንድ ቁጥርን ነክተን ሎጊን እንላለን። ከዛ የሚስጥር ቁጥራችን እናስገባና 5 ቁጥር ላይ ሞር እንላለን። ድጋሚ 5 ቁጥርን እናስገባለን። አሁንም 5 ቁጥርን እናስገባለን። ድጋሚ አሁንም 5 ቁጥር እናስገባለን። ከዛ 6 ቁጥርን እናስገባለን። ከዛ 5 ቁጥርን እናስገባለን። ከዛ 3 ቁጥር ላይ ኤቲኤም ኦር ቪዛ ካርድ የሚለው ጋር እንገባለን። 1 ቁጥር ላይ በአዲስ ለመተካት ይላል። 2 ቁጥር ላይ አዲስ ለማውጣት ይለናል። አዲስ የምታወጡ ከሆነ 2 ቁጥርን ትነካላችሁ። ከዛ 1 ቁጥርን ትነካላችሁ። ከዛ ኖርማል ቪዛ ካርድ ማውጣት ከፈለጋችሁ 2 ቁጥር ላይ ትነካላችሁ። ሴት ከሆናችሁ ደግሞ 4 ቁጥር ላይ መግባት ትችላላችሁ። ለዚህ ቪዲዮ ግን ለጠቅላላ ለተመልካቾች እንዲሆን 2 ቁጥር ላይ እንገባለን። ከዛ ቪዛውን የምትቀበሉበትን ቅርንጫፍ ምረጡ ይለናል። የምትቀበሉበትን ብራንች ታስገባላችሁ። ከዛ 1 ቁጥርን ትነካላችሁ። ድጋሚ 1 ቁጥርን ትነካላችሁ። ኮምፕሌት ይለናል። በቀላሉ አዲስ ቪዛ ካርድ ባንክ ቤት መሄድ ሳይጠበቅባችሁ አዘዛችሁ ማለት ነው። እኔ ግን ቪዛ ካርድ ስለነበረኝና በአዲስ ለመተካት ስለምፈልግ ይህ ሲስተም ደግሞ ወደ ኋላ መመለሻ ስለሌለው በአዲስ እገባለሁ። እስካሁን ድረስ ይህን ቪዲዮ ላይክ እና ሰብስክራይብ ካላደረጋችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ኮከብ 889 መሰላል እደውላለሁ። ከዛ 1 ቁጥር እነካለሁ። ከዛ የሚስጥር ቁጥር አስገባለሁ። ከዛ 5 ቁጥርን አስገባለሁ። ከዛ 5 ቁጥርን አስገባለሁ። ድጋሚ 5 ቁጥርን አስገባለሁ። አሁንም ድጋሚ 5 ቁጥርን አስገባለሁ። ከዛ 6 ቁጥርን አስገባለሁ። ከዛ 5 ቁጥር አስገባለሁ። ከዛ 3 ቁጥር ኤቲኤም ኦር ቪዛ ካርድ የሚለውን እመርጣለሁ። ከዛ 1 ቁጥርን አስገባለሁ። ከዛ 1 ቁጥርን ደግሜ አስገባለሁ። ከዛ 2 ቁጥር ላይ ቪዛ ክላሲክ የሚለውን እነካለሁ። ከዛ የምቀበልበትን ብራንች ጻፍ ይለኛል። የምቀበልበትን ብራንች ስም አስገባለሁ። ለምሳሌ እናንተ አዲስ አበባ የምትኖሩ ከሆነ ቪዛ ካርዱን ማውጣት የምትፈልጉ ቃሊቲ ብራንች ወይም ቅርንጫፍ ከሆነ ቃሊቲ ብላችሁ ጽፋችሁ ሴንድ ትሉታላችሁ። ከዛ ቪዛ ካርዳችሁን የምትተኩበትን ምክንያት ይጠይቃችኋል። 1 ቁጥር ላይ ዳሜጅድ ይላል። ያ ማለት የተበላሸባችሁ ከሆነ ነው። 2 ቁጥር ላይ ደግሞ ኤክስፓየርድ ይላል። ያ ማለት ኤክስ ካደረገ ወይም የመጠቀሚያ ጊዜው ካለፈ ነው። 3 ቁጥር ላይ ደግሞ ኢሹድ ይላል። ያ ማለት በተደጋጋሚ ስታወጡ የሚያስቸግራችሁ ከሆነ ይህንን ትመርጣላችሁ። 4 ቁጥር ላይ ደግሞ ሪተርንድ ይላል። ያ ማለት ከዚህ በፊት ስትጠቀሙ ቆይታችሁ ብዙ ጊዜ ሳትጠቀሙ ቆይታችሁ እንደገና መጠቀም ለመጀመር ከፈለጋችሁ ማለት ነው። 5 ቁጥር ላይ ደግሞ ሎስት ይላል። ይህ ደግሞ ቪዛ ካርዳችሁ ከጠፋባችሁና ያህን አዘግታችሁ በአዲስ ለማውጣት ከፈለጋችሁ ነው። የኔ ደግሞ ኤክስፓየርድ ስለሆነ ያደረገብኝ 2 ቁጥርን አስገባለሁ። ከዛ 1 ቁጥርን አስገባለሁ። አሁንም ድጋሚ 1 ቁጥርን አስገባለሁ። ስለዚህ እንዲህ ካደረግን በኋላ ኮምፕሌት ይለናል። ስለዚህ በአግባቡ የቪዛ ካርድ ማመልከቻ አስገብተናል ማለት ነው። ስለዚህ ከጥቂት ቀናት በኋላ ከባንክ ይደወልና መጣችሁ ቪዛ ካርዳችሁን መጣችሁ ሰዱ ስንባል ቪዛ ካርዱን እንዲመጣልን ከሞላንበት ቅርንጫፍ ሄደን እንቀበላለን። በነገራችን ላይ አዲስ ቪዛ ካርድ የምታወጡ ከሆነ ምንም ብር አይቆርጥባችሁም። ግን ሁለተኛ የምታወጡ ከሆነ ደግሞ 50 ብር ከአካውንታችሁ ይቆረጥባችኋል። የዛሬው ቪዲዮ ይህን ይመስል ነበረ። የብዙዎቻችን ባንክ ቤት የመመላለስ እና ወረፋ የመጠበቅ እንግልታችን እንደሚታደግልን አልጠራጠርም። ይህ ቪዲዮ ጠቃሚ ነው ካገኛችሁት ላይክ እና ሰብስክራይብ በማድረግ አበረታቱኝ። ሌሎችም ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። ሀሳባችሁን ደግሞ ኮሜንት ላይ ግለጹልኝ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱልኝ።